ሰላም ሰላም፣ እንኳን ወደዚህ ቻናል በሰላም መጣችሁ። እንግዲህ በዛሬ ቪዲዮ ላሳያችሁ የምፈልገው ወይም ላቀርብላችሁ የፈለኩት ነገር ቢኖር በሰባተኛ ክፍል እንግሊዘኛ መጽሐፍ ላይ ለተማሪዎቹ ይመጥናል ወይስ አይመጥንም፣ ተገቢ ነው ወይስ ተገቢ አይደለም የሚሉ ቃላቶችን እናያለን። ኮንስኩዌንትሊ እና አዘ ሪዛልት የሚሉ ቃላቶች አሉ ሰባተኛ ክፍል ላይ። ስለዚህ እነዚህ ለተማሪዎቹ ከእድሜያቸው ካስተሳሰባቸው እንዲሁም ደግሞ ከክፍል ደረጃቸው ጋር ተገቢ ነው ወይስ አይደለም የሚለውን በዚህ ቪዲዮ መልስ የምታገኙበት ይሆናል ማለት ነው። እሺ እንግዲህ ከመግቢያ እንደነገርኳችሁ እንግዲህ እነዚህ ቃላቶች ለሰባተኛ ክፍል ተማሪዎች አስቸጋሪ ናቸው። ቃላቶቹ ከመሰረታዊ የእንግሊዘኛ ቃላት በጣም በእጅጉ ከፍተኛ ናቸው። ስለዚህ ለነዚህ ለሰባተኛ ክፍል ተማሪዎች ሊመጥኑ አይችሉም፣ የሚሰጡበት የክፍል ደረጃ አይደለም። እነዚህ ቃላቶች ለከፍተኛ ደረጃ ይኸውም ለዘጠነኛና ለአስረኛ ከዛም ባሻገር ለከፍተኛ ትምህርት የሚሰጡ ናቸው። በተጨማሪም ከሰባተኛ ክፍል እድሜና የክፍል ደረጃ የማይሰጥ እንዲሁም ካሉት የከፍተኛ ደረጃ የሆኑ ትምህርቶች ስርዓተ ነጥብ ጋር ከነሱ ጋር ከአስተሳሰብ ከአይምሯቸው ከአቅማቸው እና ከእድሜያቸው ጋር ሊዛመድ የማይችል። ስለዚህ እነዚህ ቃላቶች ለዚህ ሰባተኛ ክፍል ተማሪዎች የሚሰጡ አይደሉም፣ መሰጠት የለባቸውም። በተጨማሪም እነዚህ ቃላቶች የውጭ ካሪክለም ብቻ በመከተል እንደ ኢትዮጵያ ተስማሚ ተደርጎ ለነዚህ ተማሪዎች የቀረበ ቃላቶች አለ። በአንጻሩም ደግሞ ለነዚህ ተማሪዎች የማይሆኑ ቃላቶች ልክ አሁን እንደገለጽኩላችሁ አይነት መቀየር ያለባቸው ሊሰጥ የማይገባ መልኩ አለ። አሁን ከዚህ ከቪዲዮው እንደምታዩት እንግዲህ የተወሰኑ ቃላቶች ለነዚህ የሰባተኛ ክፍል ተማሪዎች እድሜያቸውን ክላሳቸውንና አስተሳሰባቸውን መሰረት ተደርጎ እንደ ኢትዮጵያ ካሪክለም ኮንቴክስት መዘጋጀት አለበት። ያ ማለት የተማሪዎችን እድሜ መሰረት አድርጎ ተማሪዎችን ውጤታማ ሊያደርጋቸው የሚችል ነገር ግን አሁን ላይ እነዚህ አብዛኛው ጊዜ የዩኬ እና የካምብሪጅ ኢንግሊሽ ካሪክለምን ኮፒ ተደርጎ በቀጥታ እየተተገበረ ስለሆነ እነዚህ ደግሞ በቀጥታ የዘጠነኛና የአስረኛ ክፍል ናቸው። ስለዚህ ለነዚህ የክፍል ደረጃ የሰባተኛ ክፍል ተስማሚ አይደሉም። እንደ ኢትዮጵያ አይነት የክፍል ደረጃ ያላገናዘበ ነው። ስለዚህ እነዚህ ቃላቶች ለነዚህ ተማሪዎች እዚህ ከቪዲዮ ላይ እንደምታዩት ያሉት በጥያቄ መልክ ከሰባተኛ ክፍል መጽሐፍ የተገኙ አሉ። እነዚህ ሁሉ ከዚህ ውስጥ ለነሱ የማይመጡኑ ቃላቶች አሉ። ስለዚህ ይሄም ደግሞ አንዱ ለውድቀት የሚያዳርጋቸው ውጤት እንዳያመጡ ከአቅማቸው በላይ ጫና እየፈጠረባቸው ስለሆነ ይሄ መጽሐፍ የሚመጥናቸውን የማይመጥናቸውን መሰረት አድርጎ የኢትዮጵያን ኮንቴክስት ካሪክለምን የተማሪዎችን እድሜ ተስማሚ አድርጎ የተቀረጸ ባለመሆኑ እነዚህ ነገሮች መፈተሽና መቀየር የሚገባቸው ናቸው። እንግዲህ በአጠቃላይ በኢትዮጵያ የትምህርት ካሪክለም ውስጥ የሰባተኛ ክፍል እንግሊዘኛ መጽሐፍ ላይ የሚገኝ እንደነዚህ አይነት ቃላቶች ቢስተካከሉና ማሻሻያ ቢሰጥባቸው ለቀጣይ የሚመጡ ተማሪዎች ውጤታማ ሆነው እንዲጓዙ መማር ባለባቸው የክፍል ደረጃ ላይ እንዲማሩ ቢደረግ መልካም ነው። እስኪ እናንተ ሀሳብ ካላችሁ አስተያየት፣ ኮሜንት፣ ከወደዳችሁትም ላይክ፣ ሰብስክራይብ እና ሼር ማድረጋችሁን አትርሱ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ